ቺርስ ብለናል። ድጋሜ ተከስተናል ነው የምንላችሁ። ዛሬ ስንተኛ ቪዲዮአችን ነው? አራተኛ ቪዲዮአችን ነው። ቤተሰብ ምንድነው የሆነ ነገር እኮ ልንላቸው ይገባል እኮ። ምንድነው የምንላቸው? ይሄ የምንላቸውን እያሰብን ራሱ በቃ ቪዲዮ ያልቃል፣ ጀምረነው ያልቃል ነው የምንላችሁ። ብቻ ለማንኛውም የምንላችሁን ነገር እስከምናገኝ ድረስ ይመቻችሁ ነው የምንለው። ዛሬ በቃ ያበዱ ደርቢዎችን ይዘን መተናል። ቆንጆ ደርቢ ጨዋታ አለ ዛሬ፣ ጨዋታ አለ፣ ፈታ ነው የምንለው። ቆንጆ የቲክቶክ ቪዲዮዎችን ይዘናል። ሜዳውን ለእናንተ ይጫወቱበት። የዘንድሮ ሸዋሸዋ ይላል። ዘንድሮ ሸዋሸዋ በስቷል። እስቲ ብሮዬ ሁለት ፍሬ ያለሽ ይኖርኛል ብለህ ነው? እስቲ በላሽ ፈልግልኝ። ሰው አቁሚያለሁ። እድለኛ ነሽ። ያነ መጣ ይሄው ልከና አንተ ኦኬ። አሬቲ ማለኝ ፓስወርዱ ስንት ነው? 8260 ታዲያ ላይ የጓደኛዬም ስልክ እኔ ጋር ነው። እንካይንም ላይ ቀረምና ማለት ቁልፍ አለ። እንካይ የለም ምትሆነ ቴንክ ዩ። እሺ ይልመደበሽ። አሜን አሜን። እሺ የእውነት ዝገት ሆኗል። በጣም ማለት ምን እንደሚያጋጥምህ አትወቃም። ስትወጣ የሆነ ተውረድ ያለው ትላለህ። ከዛ በእርዳታ ነው ደግሞ መከራም ትበላ። አንቺ ትቀልጃለሽ እንደ ያፉሻ ጠምጠም ብሎ አቅሻለሁ ምናምን ያፉሻ። አይ የምር እንትን በጣም በስቷል። ይሄ ነገር በጣም በስቷል። ሰሞኑን ቲክቫ ላይ ራሱ የሆነ ዜና ተለቆ ነበር ምናምን። ብቻ ግን የእውነት በጣም ዝግት ነው። ግን በጣም እንደ አንቺ በቃ ምንም እኮ የለም ኤቲኤም ምናምን። አሁን እኮ በፊት እኮ እንዴት ነበረ ስርቆት? የበፊት ስርቆት ጀስት ይመጣል እጅሽ ላይ ያለውን ስልክ የሚሆን ብር የሚሆን ያስልብሻል። አሁን እኮ እንደዛ አይደለም። አሁን ያለንም ነው በቃ ምንም አይቀራችሁ። ባንክ ላይ ያለውን እኮ ነው በቃ ባንክ ላይ ያለው ምናምን ጽድት አድርጎ ነው የሚሄደው። ዜሮ ነው፣ ምንም የለሽም። ከዛ በኋላ እና በጣም ዝገት፣ የመጨረሻ ዝገት። የማየው ነገር ምንድነው ነው ዞርባት ነው ኦልሬዲ እንትን ነው መስኪል እኮ ነው መስኪል ነው ማለት ታምጠማለች ምናምን እኮ ኦልሬዲ እኮ አይ ቲንክ ስኪን ነው ማለት መሰለኝ እኮ ብለን እናስባለን። ነገርማ መጨረሻ አይደለም። ግራ ገቡ ጋይሶ ገባች ኦልሬዲ በቃ ተሳልማ ገባች በቃ አሚን። ሁሉም ዞሮበታል። አይደለም እሺ፣ መዞር እኮ አይደለም መዞር። እሺ ግን ማለት እንዴት ነው ሙስሊም ሆና መሳለም ራሱ ለመደችው እንዴት ነው እሱን እንግዲህ መለየት ሆናለች። በቃ ቦታው በቃ ወይ ወሎ ውስጥ ነው እንደዛ ብለን እንመ በጠላ ነው የወሰድክ ያለው መድኃኒቱ። እኔ ሰውዬ ደግሞ ምን አይነት ቀልድ ነው? እኔ ያሰራዋል እኮ መድኃኒቱ ጠላ ተፈጥሞ የሚሰራ ነው ያሰራዋል መድኃኒቱ ማለት መድኃኒት የሚወሰደው ከአልኮል ጋር ሲሆን የበለጠ ውጤታማ ይሆናል። ይሄን አታታን ቢማ ጭራሽ ደግሞ የሚወቅሱት እሷ ሰራተኛ ነው። በዛሬ ቀን ወተት ነው መጣለት ሲሆን ጠላ ይዘህ ትመጣለህ። ባለ ጠላዋ ስራ እንዴት ነው ምናምን ስላት እግዚአብሔር ይመስገን ነብዩን ያቆይልኝ እሺ አብርሽ አቴናንስ ፈረምሽልኝ። ልክ አንድ ቀን ክላስ ትቀጣ በጣም ይሄ በቃ የሆነ አንድ ቀን ስትቀጣ ክላስ ትቀጣለሽ። ምንድን ነው ፈተና ተፈትነን በፈተናው አቴንዳንስ የተያዘው ከሀያ ተፈተንን እና ደግሞ ሳልነግርህ የሆነ ፈረንጅ መጥቶ ማለት ሪሰርች ሊሰራ
እዚህ ዩኒቨርሲቲ ነው የግቢ ተማሪ ይቸገራቸዋል ብሎ ማለት ነው 2,000 ብር አስገባላቸዋል። ያው እንደው ቆይ እስኪ ያው ገባ እንደው አንድ ቀን ብትቀር የሁሉ ነገር ተፈጠረ። ደግሞ ሳነግ ብሩኬ አውጇ ለቤቲ ማለት ነው ተንብቱ ቀለበት አደረገለት ተፋላቸው አንድ ሁላችንም እንደዚህ አቤት ደስ የሚል ቀን ዛሬ ነው። ከዛ በኋላ ደስ ብሎት ምናምን ምሳ ጋበዘን በዝግ ዘቀጣ ነው ይሄ የሚጠጣ የሚበላ ምናምን ነገር አሁን ከነገ ወዲያ የሚርበኝ የእውነት ማለት ነው። እኔ እንደዚህ ነው ከአመዴ አመንተ እድል አመዳም ነው ይሆን አንድ ቀንም ሲቀር ይሆን ብዙ ነገር ቢፈጠር ብዙ ቀልቅ በቃ እንደዚህ ቤሊ ነኝ እኔን እኮ ለእኔ እየነገረኝ እኮ ነው። ክላስ አልቀርም እኮ በቃ ግን ድንገት ይቀራል። ብዙ ተአምር ተፈጥሮ ከዛ በቃ በነጋታው ስመጣ ያለው 10 ቀን የቀረው ምናምን የሆነ ቢሮ ምናምን ላይ ራሱ ማለት ነው በቃ ብዙ ነገር ይፈጠርና ወይ ብዙ ነገር ይደረጋል። የሆነ ሰው ሲቀር ስራ ቦታ ይሆናል። ከዛ ግን ሁሉም ሰው ላይ እንደዚህ ይፈጠራል። ከዛ እነዚህ ድለኞቹ የት ናቸው ነው ሲፈጠር የሚገኙ ሰዎች እኮ ነው በቃ አይመጡ ምናምን ሌላ ቀን የሉ የሚፈጠር ቀን ወይ ፈተና ያለ ቀን በፊት ክላስ ላይ ምናምን ማለት ነው ክላስ ላይ ምናምን ስንት ቀን የሉ ምናምን ከዛ አንድ ቀን እኔ ቀረውኝ አይደለ ከዛ ቀን መጥቶ የማያውቀው ልጅ ምናምን ክላስ ውስጥ ቁጭ ብለው ናና ምናምን ስም የተጠርቶ ተነቦ ምናምን ከቀሩት ውስጥ ነው ሁሉ ለፈቀደ ይሄ በቃ የምር የብዙ ሰው ታው ትንሽዬ ምስኪን ጦጣ ፓንች ይባላል። የሚገኘውም ጃፓን ውስጥ ሲሆን ገና በ6 ወሩ እያለ ነበር እናቱ ትታው ሄደችው። ይህም ጦጣ አሳዳጊ ስላልነበረውና ብቸኛ ስለነበረ ያዳኑት ሰዎች ከሌሎች ጦጣዎች ጋር እንዲቀላቀል ብለው ዙ ውስጥ ጨመሩት። ታዲያ ይህ ፓንች የተባለ ምስኪን ጦጣ ምንም እንኳን ከሌሎች ጦጣዎች ጋር ቢገናኝምና ብቻውን ባይሆንም ነገር ግን አቀባበላቸው ይህ ቪዲዮ ወርልድ ዋይድ ነው ማለት ቫይራል ሆነ ምናምን እና የሆነ ጊዜ ተሻለ ማለት ሰልፍ ወጡ ምናምን ጦጣውን ጃፓን ውስጥ ነው ጃፓን ውስጥ እና ሰልፍ ወጡ በቃ እኛ እናድነዋለን እና ግን ምንድነው ብዙ እንትኖቹ ምናምን በቃ አብዛኛው ሰው ምንድነው ይሄ ፖፑላር ያደርገው ምንድነው ማለት ብቸኛ ስትሆንና የሆነ ሰዎች ጋር ስትቀላቀል አክሰፕት ሳትደረግ ስትቀር አሚን አሁን በቃ የአብዛኛው ህይወት ግን እንደዚህ ነው። ላይፉ እንደዚህ እየሆኑ ነው ማለት በቃ በጣም ብዙ ይሄ አሁን ይገር እኛ ጋርም እንደዚህ እየሆነ ነው ማለት የሆነ ጎራ ጃፓን ደግሞ እንደዛ ነው። ጃፓን በቃ አንደኛው ሰው ለሌላኛው ሰውዬ ጊዜ ሲጀምር ይሄ እንትን ነው ምንድን ነው በጣም የብቸኝነት ህይወታቸው በጣም የከፋ ነው። ሲጀምር ያወራታቸው ምናምን የማጥፋት በጣም ያለው ጃፓን ግን በቃ ምንድነው ሁሉም ሰው እዚህ ስሜቱ ተገብቶታል። ራሱን እያየ ነው። አሁን እኮ ቤስሊ ሰው የምር የሚያዝነው እኮ ምናምን ይሄ የሚያረቅ ሰው ምናምን ራሱን የሆነ ቦታ ይከትና ምናምን እኔ በሆኑ ብቻ ግን በጣም ዝነኛው ጦጣ ሆኗል። አሁን አይ ቲንክ እኮ በቃ በደንብ እንትን እያሉት ነው የተንከባከቡት መቻ ከዛም ደግሞ ጦጣዎች አገኘ እንደ እናት ጦጣ ምናምን ተገኘ ምናምን ብቻ ነገርዬ ፊክስድ ሆኗል። አሁን ፊክስ ሆኗል ነገርዬ ፊክስ ሆኗል። ግን በጣም ነው በቃ ማለት ፊል ታደርጋለህ በደንብ በቃ ሁሉም ለራሱ እያዘነ ነው። ኦርቶዶክስ 268 ቀን ቁክስ ምናምን እኔ ግርም የሚለኝ አሁን ቆዩን ቀረው ቆየ የምር አሁን ቀይሮ ነው እንትን ነው የምጠብቀው። አላየሁትም ቪዲዮውን ግን የምጠብቀው እንደዛ አሁን ቀይሮ ደግሞ ሌላ ደብሮታል ሊቀይር ምንድን ነው ሀሳቡ? ምን እንደሆነ የሚለው አሁን ምሳ አይደለም ማስቲካ ምናምን መብላት ትችላል። እንዲ ያለ ማምዱን እንጂ ዝም ብላችሁ ወር ሙሉ ትላላችሁ እንዴ? ነገሩን እንጂ በስነ ስርዓት ነይ መቅድዬ ነይ ንገሪኝ፣ እንዴት ነው ምን ጾሙ? ነይ እግዚአብሔር ይስጥሽ። ነይና ነይ ተላጊ ነይ
ሙስሊም ነበር። ያው ጾም ስላለ ደበረው። ክርስቲያን ሆነ፣ ጾም ሆነበት፣ ደበረው። አሁን ሲኖር ይደብረዋል። በቃ የሆነ አዲስ ደግሞ በቃ የማይጾምበት ፍቃድ ይመስለው ግን እሱ የእሱ ቢዝነስ ነው ግን ያደርገዋል። አይ በቃ ጫረ ምናምን ሲል ሲደብረው ነው። ግን እኮ እኛ ራሷን በጣም የሚኖር እኮ የምር እኮ እዚህ ጋር ጋሽ ይሁን በጣም ይከርታል። ጋሽ ይባላል አቶም እሺ በቃ ጋሽ ዮናስ ነው። ዮናስ ስሙ ቆይ ማነው? ዮናስ ነው። ጋሽ ዮናስ ይቅርታ ይደረግልን። በእውነት እንደ ኩያችን ስለጠራኑት እናዝናለን። This is my first time in Ethiopia. ኢትዮጵያ ዳንጀርስ አይ ቲንክ ኤርፖርት መሰለኝ ነው። Is there anything I should know before like I go outside? Maybe. How to stay safe in Ethiopia? No English? How to stay safe in Ethiopia? Safe? Yeah. Half nice. For foreigner. Half good? እንግሊዝኛ አለመቻሉ እኮ አይደለም። የፋይል ፓርቱ ሀፋፍ ነው። ገባሽ? እሱ ወደ ምግብ ግን እንትና አይ ነው በረራ አስተናጋጅ አለችም። ግን ውጭ የኤርፖርት ካፌው ላይ ነው። ኦኬ እሺ። አዎ ይሄ ይሄ እሱ ቢመረቁ ላይ ምግብ ነው ግን ሀፋፍ For real? It's dangerous a little bit? በየወሩ 150 ሚሊዮን ብር እንሰራለን። ታርጌታችን 5000 ወጣት። ኦኬ እሺ። እዚህ ጋር መሰለሽ አይ ቲንክ እነዚህን አላየሻቸውም። ኑቲ ነው አለ ኑቲ ዳሎል አይ ቲንክ ዳሎል የሚል ዌብሳይት ምናምን አለው የእቃ ምናምን ነገር እንተሸሽባ ነው። ከዛ ምንድነው ይሄን ማስታወቂያ ሰራና አሁን ቱር እያደረገ ነው። ኦኬ አዎ ቱር እያደረገ ነው። ሶዶ ሄዷል፣ ሐዋሳ ሄዷል። አሁን አዳማ አልሄደም መስለኝ። ሄዳ አዳማ ብቻ እንደዛ ነገር። ግን ይሄ የመጀመሪያው ቪዲዮ ነው። ኦኬ ጀስት ፕሮሞት አድርጓል ነገር እና እያንዳንዳቸው በየወሩ 30,000 ብር ማለትም በአጠቃላይ የዳሎል ፋሚሊዎች በድምሩ 150 ሚሊዮን ብር በወር መስራት ነው ማለት ነው። ስለዚህ ወደ ሁሉም የኢትዮጵያ ከተሞች የምናደርገውን ጉዞ በቅርቡ እንጀምራለን። ከየት ከተማ እንደምንጀምር በቅርቡ ማሳወቃችሁ ነው የሚሆነው። እናንተ በቃ እዚህ ጋር እንትኑ ጀስት ፕሮሞሽኑን በማለት እዚህ ቦታ እንሄዳለን ምናምን ነገር አለ። ከዛ በኋላ የሆነ ብር እንሰራለን አለ 150 ሚሊዮን ብር ምናምን። ግን እንዴት እንደሚሰራ ይኸው ትንሽ ይሄ ተሰጥቶ ግን እኔ አሁን ከዚህ ማስታወቂያ የተረዳሁት ምንድነው ጀስት ለሰመሪ አይደለም የሆነ ብር ክሚክ አሴቲም ማለት አሴቲም ስልሽ የሆነ በቃ የሆነ ክሩ ፈጥራለሁ። ያ ክሩ ጀስት ከሰለጠነ በኋላ ምናምን ነገር ቢዝነስ ውስጥ ቢገባ ከዛ በቀላሉ ይሄን ያህል ብር ቢሰራና የሆነ ያክል ቁጥር ቢኖር እንደ ቶታል ቶታል ይሄን ያህል ገንዘብ ሜክ ማድረግ እንችላለን። ጀስት ከዩቲዩብ ከቲክቶክ ምናምን ብቻ እንደዚህ አይነት ከፕላትፎርሞቹ ላይ እንደዚህ መስራት እንችላለን ብሎ ይህን ማስታወቂያ ሰራ። 25 ሚሊዮን ብር በጠራራ ፀሐይ ዩኒታ እንዴት እንደሚያጭበርባችሁ አሁን ይሄ ነው እንትን የተባለው። ልጁ ማስታወቂያ ሰራ ወይም ደግሞ ኑቲ ማስታወቂያውን ሰራ ምናምን አይ ቲንክ ጀምሮታል ነገር ጀምሮታል። አሁን ከቅርብ ጊዜ በኋላ ምንድነው እንትና ነው ወገን ነው እኔም እርግጥ እንትን ላይ ያወቅኩት አሁን ታበሲሳ ስለሱ የሆነ እንትን ቪዲዮ ሰራ ምናምን አሁን ታን ፎሎ አድርገዋለሁ። ከዛ እሱ ብቻ ይመቸኛል። እኔ ከእንትን ወገን ይመቸኛል ማለት እንትና አሁንታ ይመቸኛል። ከዛ ያው እሱ ስራ ይመቸኝ እሱ የሆነ ቪዲዮ ሰራ። ከዛ ገብቼ የእሱ ቪዲዮዎች ማየት ጀመርኩ። ብቻ ተመቸኝ። እንትን ነው ማለት ቲክቶክ ላይ ወይ ደግሞ ዩቲዩብ ላይ ምናምን ዝም ብሎ ብቻ ሁሉም የሆነ ፌዘኛ ምናምን ብቻ መሆን አለበት ብዬ ጀስት በቃ የሆነ ደግሞ
የሆነ ቀን ሰዓት ይኖራል፣ የሆነ ደግሞ ትምህርት የሚያስተምሩን ቻናሎች ይኖራሉ። ብቻ ግን ብዙ ባላይ ሁሉም አንድ አይነት ነገር መስራት አለበት ብዬ ነው። የሆነ ታይም ድረስ በቃ የሆነ ነገር ሊሰሪ ትችላለሽ፣ ቀሎች ምናምን ታቀርቢ ትችላለሽ ምናምን። ከዛ የሆነ ሰዓት ላይ ደግሞ ተቀየረሽ። እነሱ ደግሞ የሆነ ፕሮፌሽን አላቸው። አሁንታ እንትን ነበር አካውንታንት ነበር፣ ኦዲተር ነው። በቃ በኦዲቱ ሲሰራ የነበሩትን የሚያውቃቸውን ፋይሎች ምናምን ከዛ ደግሞ ብቻ የሚያገኛቸውን ግኝቶች ያጋራል። ሶሻል ሚዲያ ላይ ያጋራል። እሱን ነው የሚያደርገው። ወገን ደግሞ ምንድን ነው እንትን ነው ጋዜጠኛ ነበር፣ ኢቲቪ ጋዜጠኛ ነበረ። የሆነ ጊዜ እንትን ማጣራት ሲጀምር ትችል በሐሰተኛ ዶክመንቶች ተባሯል ምናምን ተብሎ እና እሱን እንትን ፋይል ያደራጀው እሱ አፍተሮል ያው በቃ ወይ ኮሚቴ ሆኖ ምናምን ብቻ ወይ ስራ ኃላፊነቱ ብቻ ግን እንደዛ አደራጅቶ ለሚመለከተው አካል ያቀረበው እሱ ነው። ከዛ ያልተደሰቱ ሰዎች ምናምን ነገር ብለው ተባረረው። ዋናው እንትን እሱ ከስራ የተባረረው በዛ ምክንያት እና አሁን በቃ ሙሉ ኮንቴንቶቹ ምንድን ናቸው? ጀስት የሆነ ነገር ይኖራል። ከዛ ያው ሪፍሌክት እንደ ጋዜጠኛ ሪፍሌክት ያደርጋል ነገሮች ምናምን። ያው ሁሉም ነገሮች ላይ ትክክል ነው ማለት ምናምን ሊከብድ ይችላል። ግን ጀስት እሺ፣ ከዛ ብቻ ስለ አዎንታ ይሄ ነው ሰውየው ይሄ ነው። ከዛ ይሄን ቪዲዮ ሰራ ስለምት ማለት ድንገራችሁ እግዚአብሔር ምስክሬ ነው። 5,000 ሰው 5,000 ብር ክፈሉኝና 5,000 ሰው አሰለጥናችኋለሁ በወር 150 ሚሊዮን ብር እንድታገኙ አረጋችኋለሁ ብሎ ወላይታ ጭበረበረ። በየክልሉ ዞራሉ ብሎ እኮ እሱ ብቻውን ስንት ብር እንደሚሰራ ታውቃለህ? 25 ሚሊዮን ብር ነው። 5,000 ሰው ሰልጣኞቹ ሁሉ 5,000 ብር እንዲከፍሉት ያደረገ ነው። ወላይታ ጭበረበራቸው ሰዎች ደርሶኝ አዲስ አበባ እኔ እኮ አዲስ አበባ የመሀል ሀገር ሰው እንደዚህ ፓራ መቼ ነው ናችሁት? ቆይ እናንተ ናችሁ በረበረ እኔ ያለሁበት ቦታ ብትመጣ ብዙ ምልልሶች ስላሉ እንትን እንደነ ኦኬ በቃ አሁን ይሄ እዚህ ጋር እየተጭበረበራችሁ እሱ ብቻውን ይሄን ያህል ገንዘብ እየሰራ ነው። አሁን በቃ አንድ ነገር ኦቤሲ አንድ ነገር አለ። ሰው መጥቶ እዚህ ጋር ማስታወቂያ ሲሰራ እንደዚህ ሊያደርግ ነው ሲል ዩቲ ኤንጂኦ እያቋቋመ አይደለም። ጀስት በቃ ሌላው መጥቶ ማለት አሰልጥኖ ብሎ ሌላ አይደለም። ጀስት እሱ ቢዝነሱ ነው። እኔ በቃ አሁን እሱ ከተናገረው የኛ ሀሳብ እንዳለ እኮ ሆኖ ዩቲ እንደተናገረው 150 ሚሊዮን ብር እሰራለሁ አላለም። እንሰራለን ምናልባት እዚህ ጋር ወገን እንትን ያላደረገው ቼክ ያላደረገው እንደ 150 ሚሊዮን ብር ላሰራችሁ አለም ጀስት በቃ ቢያንስ በወር 30 ሺህ ብር እንኳን በተሰሩ ነገር። ስለዚህ ያው የጋራ ስራ እንሰራለን ነገር ነው። ከዛ ላሰልጠናችሁ ኦኬ። አሁን እዚህ ጋር ጥያቄ ይመጣ ሲያሰለጥን እሱ ገንዘብ ያገኛል እና እናንተ የምታገኙት ትንሽ ነው፣ ከሱ በታች ነው ምናምን። እሱ ያው ኦቢኤስ ትልልቆች ዩኒቨርሲቲዎችስ መረብ ሰዎች እኛ የሚያማተማል ያው ጥሩ ነገር በቃ ማለት እነ ኦክስፎርድ ምናምን ነገር እንኳን ቢሆኑ ማለት ይህ ሀገሮቹ ኦብቪየስሊ ይታወቃል። ከግል ኮሌጆች ውጭ የተቋቋሙ ዩኒቨርሲቲዎች ዘሆን መንግስትን ያቋቋማቸው ምናምን ለትርፍ የተቋቋማሉ። የግሎቹም ደግሞ በትዬ የግል ኮሌጆችን ተማሩ ምናምን ብለው ማስታወቂያ ቢሰሩት አንቺን ለማስተማር እንትን ኖሯቸው አለ አይደል? ይሄ ፍላጎቱ ሳይሆን ጀስት ቢዝነስ ኖሯቸው አለ። እየሰሩ ያሉት ቢዝነስ ነው፣ ገንዘብ ቤት እያደረጉ በቃ አለቀ። ይሄ ስለዚህ ኑቲ እዚህ ጋር ገንዘብ ሜክ ሊያደርግ ነው። ኃጢአት አይደለም ለኔ። ኦብቪየስሊ ገንዘብ መስራት አለበት፣ ግን የሚሰራበት መንገድ እንዴት ነው? ኦኬ እስቲ ሌሎች የተመላለሷቸው አንዴ ይህን ቪዲዮ አይተን እንመለስ። 25 ሚሊዮን ብር ይህን ቪዲዮ በጣም ብዙዎቻችሁ ይላካችሁልኝ ነበር። መልስ እንድሰጥ ፈልጋችሁ የጠየቃችሁኝ ሰዎችም አላችሁ። እስቲ እኔ ከማወራ አዳማና ወላይታ ሶዶ የነበራችሁ ሰዎች የከፈላችሁት ነገር አለ? እስቲ እናንተ ኮሜንት ላይ ንገሩኝ። በጣም ብዙዎች በሺዎች የሚቆጠሩ ወጣቶች ነበሩና ስንት ብር ከፈላችሁ? እስቲ ኮሜንት ላይ አሳውቁ ለማያውቁ ሰዎች። ለማንኛውም ሐዋሳ ደግሞ ከነገ ወዲያ ቅዳሜ ጠዋት 3 ሰዓት ተኩል ሴንትራል እንገናኝ። በራሴ ተነሳሽነት እያደረኩ ያለሁት ነገር ነው። ምንም የምትከፍሉት ነገር የለም። እሱም አሚን በቃ ይሄንን አየና ከዛ መልስ እንትኑነቱ መልስ ሰጣ። ከዛ ግን ኦኬ ጀስት በቃ እኔ እንትኑን አጋብቻ ይቻላል ዌብሳይቱን ቼክ አድርጌያለሁ ነው እንትኑ የሚለው ፍሪ ነው። ዌብሳይቱ ላይ ፍሪ ነው፣ ፍሪ ትሬኒንግ ነው ይላል። ሶ ሌላ ትሬኒንግ አለ ምናምን አይሆኑ። ግን እኔ ባየሁት ግን እንትን አለ ገንዘብ ከፈለ ሜቢ አዳራሽ ለመግባት ምናምን ሆነ ይሆናል ወይ ደግሞ ስልጠናውን የሚከታተሉ ሰው አሁን አዳራሽ ላይ እኔ ስልጠና እየሰጠ ነው ወይ እንጂ እኔ መሰለኝ ጀስት
ኮንፈረንስ ነገር ነው አሁን እየተዘጋጀ ያለው። ያው አሁን ለምሳሌ ሐዋሳ ግን እያለ ያለው ሀይሌ ሪዞርት ነው። ሀይሌ ሪዞርት ላይ ከሆነ ወጪዎች ይኖራሉ ነው። እሱም ሉቺ እዚህ ጋር በደንብ ሊያብራራ አልፈለግም። አይሆን ነው ለምን እንደሆነ ጀስት ብቻ እሱ ብሏል እና ከዛ ምን አለ ቪዲዮን አጥፍቶታል። ኦኬ ቪዲዮን አጥፍቶታል ወይ እኔ ደግሞ ቼክ አድርጌያለሁ። ሌላ ሉቺ ዳሎል ምን እያለን ነው? በዜሮ ካፒታል ሀብታም የምትሆንበትን ስራ ልንገራችሁ ብሎ እየቀባጠረላችሁ ነውና ሉቺ ዳሎል ከዚህ በፊት ቤታችሁ ቁጭ ብላችሁ ሀብታም የምትሆንበትን ይህን ዌብሳይት ተጠቀሙ እያልክ እኛ ለፍተን ጥረን ላባችንን ጠብ አድርገን እንኳን ያላለፈልንን ሰዎች ስታጃጅን ነበርና የሰዎች ስራ አጥነት ለእናንተ የቪው ማድመቂያ ሆኗልና ስራ አጥነት ኢትዮጵያ ውስጥ አለና ከመሬት ተነስተህ በባዶ እጅ ተነስተህ ሀብታም የምትሆንበት ልጠቀም ብለህ የአንተ ቪዲዮ ሰው እንዲያይልህ እየቀሰቀስክ ነውና አንተ ዶክተር አይደለ እንዴ? ዶክተሬትን እንኳን የቀየርከው እኮ ስለማዋጣ ነው። አሚን ቆሽ አሁን እኔ እዚህ ጋር እንትን እንዳይመስል ወገን ዲፌንድ እያደረኩ ምናምን እየተከታተልኩ እኔ አላውቀውም ማለት ሁለቱንም አላውቃቸውም። ያው እንትን ላይ ነው የምናውቃቸው የምናውቃቸው ስለዛ ሁለቱም ግን ሀሳባቸውን እያንጸባረቁ ነው። ስለዚህ እኛ እንደ አንድ ኦዲየንስ ከዛ ደግሞ ቪዲዮዎቹ ሲሰሩ ቁጭ ብሎ እንደሚያንድ ሰው ራሱ መልስ እንደራሳችን ስንሰጥ ነው የምትይዘው። እኔ አሁን እንደ ራሴ እዚህ ጋር አይ ነው ብዙ ቪዲዮዎች ይሰራሉ ምናምን እንደዚህ ማድረግ ትችላላችሁ እንደዚህ ምናምን እዛ ጋር ቁጭ ብሎ የሚያየው ሰው ኃላፊነት አይ ነው ቪዲዮውን ሰርቶ የሚለቀው ሰውዬ ኃላፊነት አለበት። ግን ሚኒስትሪ ሚዲያ አይደለም ልጁ እየሰራ ያለው ዩቲዩብ ነው። ሰርች አድርገሽ ነው። ግን አዎ ምን አይነት እንትኖች ይፈጥራሉ? ለምሳሌ ትክክለኛ የምር ሊሰሩ የሚችሉ ቻናሎች በእንደዚህ አይነት ቪዲዮዎች ምክንያት እየጠፉ ነው ወይ ደግሞ ሰው ማየት ይሰላችል። ሰዓት ላይ የምር የሚጠቅሙ ሊሰራባቸው የሚችሉ ስራዎች ዩቲዩብ ላይ ቲክቶክ ላይ ምናምን በተለቀቁ ቁጥር ተብሎ ይታለሉ። እንደዚህ አይነት ያው ሁሉም ሰው ኃላፊነት ቢሰማው አሪፍ ነው። ግን ደግሞ ለምሳሌ ለእንትን ነገርየው ቶሎ እንዲታይ ቶሎ እንዲሰማ የሚሰጡ እንትኖች ተምለኖች የሚጻፉ እንትኖች ወይ ደግሞ የሚሰጡ ርዕሶች ከቨሮች ምናምን ሙሉ ነገርየውን ዲስክራይብ ያደርጋሉ የሚለው የለም። ምንድን ነው የሚያወራው ማለት ከላይ የጣፈው የሚያወራው ነው። የምር ደግሞ ሰውየውም እኮ የራሱ ኃላፊነት አለበት። ቪዲዮን ከፍቶ የሚያየው ሰውዬ የራሱ ኃላፊነት አለበት። የምር ይሰራል አይሰራም፣ እንዴት ነው የሚሰራው? አጠገቡ ካሉ ሰዎች ከዛ ሌሎች ነገሮችን እዚህ ጋር ግን ክፈሉ የሚል ነገር የለውም አይደል? ኦልሬዲ ወይ ደግሞ በአካል ሄደ ተገኝተ ስልጠና ነው። ስልጠና ስትሰለጥን የሆነ ነገር ለመሰልጠን አሁን ለምሳሌ እዚህ ጋር ካሜራ ለመቅረጽ ከተለጠንክ መክፈል አለብህ ለእኔ እና ደግሞ እንትን ነው። ለምሳሌ በቤት ቁጭ ብለህ 10 ሚሊዮን ብር መስራት ትችላለህ ካለ የሆነ ሰው እሱ 10 ሚሊዮን ብር ወይ እኔ ላይ እየሰራብኝ ነው እንደዛ ሲል እሱ መረዳት አለ። ለምን ኦቪየስ እኮ ይህ ግልጽ እኮ ነው ማለት የሆነ ብር ለእኔ የሚነግርብኝን ሰዓት እሱ ለምን አይሰራውም ማለት እንደ ማንኛውም ሰው። ግን ደግሞ እንዴት ነው የሚሰራው የሚለው ቁጭ ብዬ ካየው እየፈተሽኩ ነው። በቃ አናሊሲስ እየሰራው ነው። ያንን ደግሞ እኔ ገብቼ ማየት አለብኝ ኦቪየስ። ብቻ ግን ቪዲዮ እንደሰራብኝ ገባሁ። እኔ 5 ሚሊዮን ብር አጭበረበርኩ ምናምን አለ። ይቀልዳል። ቀልደኛ ገበሬ ምን እንደሚል ንገራችሁ። እናንተ አሁን ሶዶ ላይ ስለጠናችሁ ሰዎች በካሽ እኮ አይደለም የምትሰጡት። ዩቲ ዳሎል የሚባል ዌብሳይት አለ። እዛ ላይ ተመዝገቡ ነው ያላችሁ። እዛ ላይ ስትመዘገቡ ከ2800 ብር እስከ 5800 ብር ነው። ፕሮሞሽን ነው እየሰራ ያለው። በካሽ እኮ አይደለም የምከፍለው። ፉል ፓኬጅ አለ። የፌስቡክ የዩቲዩብ ፓኬጅ አለን ነው የሚላችሁ አይደል? ያሰለጠናችሁ እንደዛ ነው። ልክ እዛ ስትመዘገብ 5000 ምናምን ብር ታወጣለህ። ያ ማለት እሱ 25 ሚሊዮን ብር ሰርቷል ማለት ነው። ዋሽቻለሁ እኔ ቪዲዮ ጀነራል እንዴ የሚበላውን እኮ አይደለም እኔ ለሚበላው ሰው አይደለም እኮ ለማይጨበረበረው ነው። እሺ አሁን እኔ እንትኑ ሳይ ሜቢ ወይ ጠፍቷል ወይ ደግሞ እንትኑ ታይም ላይ ነበረው። ታይም ላይ ምኑ ካለቀ በኋላ ነው ያየሁት። ግን በካሽ አይደለም የምትከፍለው። ጀስት በቴሌብር ለላከው ምን ብላላከው ብር እኮ ብር አለቀ። ገንዘብ እያወጣሁ እኮ ከኔ ምንም አይነት ገንዘብ ከወጣ ገንዘብ ሞስት እንደዚህ። ግን
አሁን እኔ እንትኑ ኢምፕሊኬሽኑ ያልተመቸኝ ምኑን ያልተመቸኝ ሁሉም ነገር ልትበሉ ነው ልትበሉ ማለት ብዙ አጥወራል። አሁን ኢትዮጵያ ውስጥ በነገራችን ላይ ፌመስ ነኝ እንደዚህ ሰው ያቀኛል ምናምን የሚባል ነገር የለም። እንደውም በደንብ ፌመስ የሆነ ሰው የታወቀ ሰው ምናምን በደንብ ነገሮች ልቹ ነው ማለት ነው። ብዙ ሳያምነዋል የሆነ ነገር በተናገረ ብዙዎቹን አይተናቸዋል እኮ ካረጉት በኋላ እኔ አላውቅም በቃ እኔ አላውቅም ነበር ያ እንደዛ ይሆናል ማለት ይሄ መኪና አስመጪዎች ምናምን የተባሉት ብዙ አሉ። በጣም ሰው አለ እንደዛ ግን አሁን የሰው ኃላፊነት ደግሞ አለበት። አንተ ሰው የምር ስለሚስገበገብ የሚባል በጣም ሲበዛ ባጭሩ ላጥ ለማለት ትፈልግ ነገር አለ። አሁን ለምሳሌ ሰው እኔ አሁን ዩቲዩብ ላይ በጣም ብዙ አክሰሶች አሉ። ሰው ኤዲቲንግ መማር ከፈለገ ዩቲዩብ ከፍቶ እያንዳንዷን እንትን መማር ከፈለገ ይማራል። አይ እኔ ደግሞ ዩቲዩብ እየከፈትኩ ከመማር ሰው ሲያስረዳኝ ነው የሚገባኝ ካለ ዋናው ማስታወቂያ ሰሪ ማስታወቂያ መስራት እንደ አንዳንድ ድርጅት ግዴታ እኮ በቃ ማለት ያለ ማስታወቂያ ስራሽን ልትሰሪ አትችልም። ሰውም ደግሞ ስራ አታገኝም። አለቀ። ኦፊስሊ አሁን እኮ ያለንበት ክፍለ ዘመን እኮ ያለ ማስታወቂያ ምንም ነገር አይችልም። ኢቨን እኮ ቲክቶክ እኮ ክፍል ላይ ያሉ ልጆች እኮ የዚህን ያህል እኮ ገንዘብ ማግኘት የቻሉት እኮ ቲክቶክ እኮ ካሽ ከፍሎ ምንም አይከፍልም። ጀስት በቃ በማስታወቂያ ግን ደግሞ ሰው የዚህን ያህል ብዙ ቲክቶከሮች የተፈጠሩ ብዙ ሚሊዮነር ቲክቶከሮች የተፈጠሩ ያሉት ጀስት ድርጅቶች ለእነሱ ማስታወቂያ አሰርተው ደህና ነገር እያገኙ ስለሆኑ ድርጅት እኮ እንትን ያደርጋል። ድርጅት እኮ ይመዝናል እኮ ማስታወቂያ ካሰራው በኋላ ከማሰራት በፊት ምን ያህል የሆነ ነገር መቶልሻል እሱን እያየ ነው ሰው የማስታወቂያን ተጽዕኖ እየታየ ሲሆን፣ ስለዚህ ልጁ ማስታወቂያ ሰራ ትክክል ነው። ማስታወቂያ መስራት አሁን ትክክል የማይሆነው ሰውዬ የትኛው ሰውዬ ነው? አይ ነው አሁን እኮ ወገንም እኮ የሚለው እኮ ማለት ነው እኔ ለሚያውቀው ሰው ለማያውቀው ሰውዬ ነው። ግን አሁን እዚህ ጋር ልጁ ለምን ማስታወቂያ ሰራ ሊያጭበረብር ነው የሚለው ግን ትክክል አለ። ድርጅቶች ማስታወቂያ አሰሩ ማለት ሊያጭበረብሩ ነው ማለት ነው ወይ ነው አይደል? የኔ ምርት አሁን እኮ አሪፍ ነው የሚለው እኮ ምን አሪፍ ብቻ ነው እንዴ? አሁን አንዳንዶቹ ምርቶች እኮ እጅና እግር አላቸው እኮ የሚባል እኮ ትንሽ የሚቀርቡ አይነት ማስታወቂያ ይሰራሉ። ያ ማለት አይ ነው በእንትን በህቁ ከሄድ እንደዛ ይሄ ምንድን የተጋነነ ማስታወቂያ መስራት የለብሽም። ከምትሰጪው ሰርቪስ በጣም የተጋነነ እና ይሄ እሱም ራሱ የሚያስቀጣ ነገር ወንጀለኛ ሆነ ያስቀጣል። እሱ ሌላ ባላጎች ተላቻለ ግን እኔ አሁን እዚህ ጋር ብዙም እንትኑ አልተመቸኝም። ጀስት ግን የሆነ ግን ኑቲ ግን አሁን ኦፍኮርስ እንደ እንትን በቃ እሱ ያልተመቸው ነገር አለ እዚህ ጋር ወገን እንትን እያለ ማለት ያው ብሌም እያደረገው ነው። ብሌሙን ግን መጥቶ እንደሌላው ሰው ጀስት አይደለም እንዲህ ነው ብሎ ለማሰብ ያልፈለገ ወይም ደግሞ እኔ ራሴ ማብራራት አይጠበቅብኝም ስራ ብሎ ሊሆን ይችላል። ግን ደግሞ ምን አለ መሰለሽ አሁን ለምሳሌ አንቺ ስሙ አይደለም ዋናው ነገር ስሙ አይደለም። ግን አንቺ የምር አሁን ለምሳሌ እሱ እያለ ያለው እኔ ለወጣቶቹ አስቤያለሁ ወጣቶቹ መለወጥ አለባቸው እያለ ነው አይደለ? ስለዚህ አሁን በዚህ መሀል ሁለት ነገር አሁን ሁለት ሀሳብ አለበት ወጣቱ ማለት ኑቲን ያያል። ኑቲን ያየ ሰው ደግሞ ወገንን አይቷል። ምክንያቱም ኑቲ በራሱ እሱ ሜንሽን አድርጎ ቪዲዮስ ነው ባይ ዲፎልት የሆነ ሰው ሄዶ ያያል ምን ብሎ ነው። አሁን ደግሞ ሌላም ቪዲዮዎች አይቻለሁ ባይዘ የኑቲ ተማሪዎች ምናምን ደግሞ እንትን እያሉ እንደዛ ባይሆን አለ እንደዛ ማለት የሆነ ሰው እየደገፈ እንትን ከዛ የመደጋገፍ እንትን ባይሆን አሪፍ ነው። አሁን ቢቻል አሪፍ የሚሆነው ነገር ምስል በቃ ተጠይቋላ የሆነ ሰው ጥያቄ አንስቶበታል። ይሄ ሰውዬ ደግሞ ልምድ ያለው ሰው ነው፣ ጋዜጠኝነት ላይ ቆየ ሰው ነው፣ ብዙ ኢንፎርሜሽን ሊኖረው የሚችለው ሰው ነው። ከዛ ደግሞ ብዙ ፎሎወሮች ያሉት ሰው ብዙ ፎሎወሮቹ እሱን እየጠየቁት ሊሆን ይችላል። ይሄ ነገር የምር ነው ወይ ያዋጣናል? እንደዛ ብዙ ሰው ሲኖርሽ ወደ ሲኖርሽ እንደዛ ነው ትጠይቂያለሽ። ኦብቪየስሊ በቃ የሆነ ሚዲያ ላይ ያለ ሰው ያውቃል ተብሎ ስለሚጠበቅ ደግሞ የማወቅም እድሉ ስላለ አሁን ለምሳሌ ወገን ብዙ ሰዎች ቢጠይቅ ይሄ ነገር እንዴት ነው አሁን ሶዶ ላይ ምን ተከናወኑ፣ ሐዋሳ ላይ ምን ተከናወኑ፣ አዳማ ላይ ምንድን ተከናወኑ ብሎ መጠየቅ ይችላል። እነዛን ጥያቄዎች ምን ማድረግ ይችላል? መርጃ አድርጎ የሆነ ወደ ኢንፎርሜሽን ወደ የሆነ ነገር መቀየር ይችላል። እኔ አሪፍ ነው ብዬ ማስበው ለሁለቱ አይ ነው እንትን አይደለም ግን ቢሆን ለሁለቱ ብቻ ሳይሆን
እንደሚከተለው እንደሚያዳምጠው ይህን ስልጠና የምር ቢከታተሉ ያተርፋሉ፣ ይጠቀማሉ ካለ ለእነሱ ጥቅም ነው እንጂ ለራሴ ጥቅም አይደለም ካለ የምርም ኑቲ ወገንም ቢያወራው እና ለእሱ ከዛ የሆነ ነገር ላይ አሁን ለምሳሌ ወገንም አይ እኔ በዚህ መልኩን ያሰብኩት ትክክል አይደለም። ከዛ ደግሞ ወገን ከሱ ሳይድ ያኛውን ከሱ ሳይድ ከዛ አሪፉ ነገር ምንድን ነው? ኦኬ እኔ እዚህ ጋር ኑቲም ተተስቶ ሊሆን ይችላል። ገባሽ? ብዙ ፎሎወር አለሽ ምናምን ብዙ ጊዜ በስራ ላይ ቆይተሻል ማለት አትሳሳችን ማለት አይደለም። ሰው አይደለም ሰው ብዙ ሞል በቃ አትሳሳችን ማለት አይደለም። ስለዚህ ተሳስቶ ሊሆን ይችላል እና እሱ ራሱን ቼክ ቢያደርግ ምናምን ከዛ ሁለቱም ጋር ያለው ነገር ከዛ ወጥተው በዚህ መልኩ ነው ቢሉ አሁን ሊያገኝ የነበረ ወጣቱ ሊያገኝ የነበረው ነገር ዩቲኤምር ለወጣቱ እየጠቀምኩ ብሎ ካሰበ በወገን ከሚቀሩ ሁለቱን ተነጋግረው አይ ይሄኛው እንደዚህ ነበረ፣ ይሄኛው እንደዚህ እኔ እዚህ ጋር ስህተት ነበረኝ፣ እሱ እዚህ ጋር ነበረ፣ ከዛ ስህተቱን አስተካክለናል። ሜቢ ከሁለት አንዳቸው ትልቅ ናቸው በዚህ ጉዳይ ማለት ማን ታላቅ ነው ማን ታናሽ ነው አናውቅም። በኤክስፔሪንስም በምን የሆነ ሰው ብቻ ታላቅ ነው ከሁለቱ። ስለዚህ በቃ ቢመካከሩና ከዛ አሪፍ ይታቱት የእነሱ መፍታት አለ የሚያስጨንቀኝ በነገር ኮንቴንት ነው ለእነሱ ሲያወሩ ቢሆን እነሱ ኮንቴንት ነው። ዞሮ ዞሮ ሁለቱም ሰው እንዲያቸው ይፈልጋሉ። ምንም እንትን ግን ይሄ እነሱ ከመታየት ውጭ ግን የምር ደግሞ የሆነ የሚጠቅም ሀሳብ ካለ ግን ያኛው ሀሳብ እንዲወጣ ሁለቱ ተነጋግረው ከዛ በቃ አይ እዚህ ጋር ነበረ ስህተቱ እዚህ ጋር ነበረ ስህተቱ ከዛ ሙቲም እኮ በቃ ትክክል ካልሆነ እና እሱ ያሰበበት መንገድ እና እየሄደበት ያለው መንገድ አቅጣጫው ትክክል ካልሆነ እና ብዙ ሰዎች የሚጎዱበት ከሆነ ወይስ አይ ነው አቁሙ ብዙ ነገር እንግዲህ እንደዚህ ነው ያለው ሲቹዌሽን ያለው እንትን እዚህ ጋር ላይ ነው ያለው። ብቻ ግን የምር ይሄ ቪዲዮ ከደረሳችሁ አይታወቅም በሆነ መንገድ ሁሉ ከሆኑ ከደረሳችሁ የኛ ሀሳብ በርቱ ቀጥሉበት ነው ለማለት ብቻ የሆነ ነገር አሻሽላችሁ የሆነ የሚጠቅም ነገር ቢሆን መጨረሻ ላይ አውትካም እሱ ቢሆን አሪፍ ነው። ይሄ እንደሌላው ዩቲዩበር ወይ ቲክቶከር ምናምን እየተሰዳደቡ ምናምን ባይቀጥል አንዱ አንዱን እየጠቀሰ ሜንሽን እያደረገ ባይቀጥል አሪፍ ነው እና እንደዚህ እያለ ቪዲዮችን ቀጥሏል እና ለምድረው ግን ሰብስክራይብ ማታሉ ብቻ ሰብስክራይብ ላይክ ምናምን እያደረጋችሁ ይሁንች ትንሽ ይህም እንኳን ሀሳብ ለሆነ ሰው ይተላለፋል ብላችሁ ካሰባችሁ ሰብስክራይብ አድርጎ ካለበለዚያ ተው ጀምር ችግር የለውም። የሆነ ቃ ምርጥ ቪዲዮ ይሰራል ያኔ የገዳችሁ ሰብስክራይብ አይደብረንም እና እንደዚህ እንደቀጠለ የምር ሰሞኑን ደግሞ በጣም ሌላ ትልቅ እንትን ላይ ያለ ምንድን ነው ዋናዎቹ በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማይ በጣም የነበረኝ ጸባይ መጀመሪያ ይሄ ነበረ። የሚታወቅ ቲክቶክ በደንብ የምታወቅ ማይ ግን ምን ይሽ ልጁን አላስወራ አልሽው ቄጤማ ራሱ እንዳንቺ መች ይጎዘጎዛል። አሚን ቆይ ይሄ ቪዲዮ ኤዲት የተደረገ ነው አይተቆለሽ ማሂ ወቸጉር ላይ ያወራችው እንትን አለ። ከዛ ደግሞ እኔ ደግሞ የሆነ ጊዜ ቪዲዮ ሰርቷል ምናምን ግን ቆይ አሁን እንትን አለ ይሄ ተመሳሳይ ሲቹዌሽን ላይ አይደለም ለማለት ያክል ዛሬም ግን ጀስት ቪዲዮን ነው ያጥቆ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎ ሰርቷል። ኦኬ ይሄ አይ ቲንክ አንዱ የጸቡ መነሻ ይሄን ቪዲዮ አይሰርቶ ነበር አንድ ብርና ቀርቧቸው የቀረበ ጊዜ ይሄን ቪዲዮ ሰርቶ ነበረ ነው እንትኑ ማለት ነው እየጠጣ ኦኬ ከዛ ያለሽ ከመጠጣት ብሬክ በኋላ ስንመለስ ማርያም በጣም ነው ያበሳጨኝ። ማለት ብልግና ነው ባይዞ የሆነ ነገር ሆነ እኮ ምናምን ብሎ ተምኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል። ሴቷን ፈጣሪ ልቦና ይስጣት። እስኪ ተረጋጊቱ። በዚህ ልክ ጩኸት ማንን እንስማ? እዚህ ጋር ማለት ነው ይሄኛው ቪዲዮ አሁን አለ ምንድን ነው ያኛው ኦልሬዲ ጎቻው ጉድ ላይ አንድ ብር የቀረበ ጊዜ ነው ይሄ አሁን ከዛ ያኛው ደግሞ ምን እያደረገ ነው አለ ምን እያደረገ ነው ኮሜንት እያነበበ ቪዲዮን ይሰራ ኮሜንት እያነበበ ስለዚህ አይ አሁን እንትን ኤዲት የተደረገ ስለሆነ አሁን ምላሹ አሁን እንዳይመስል
ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው የደበረኝ። ባይዘው ከሁሉም ነገር ብሎክ ያደረገ ያው እኔ ይኸውላችሁ እውነቱን እናውራ ከተባለ ማይ በጣም የደበረኝ ጸባይ መጀመሪያ ይሄ ነበረ። አላውቅም ለመድኩት ይሁን እኔ እንጃ እንዴት ነው አሁን ኖርማል ሆኖብኝ ላሽ እያልኩኝ የሆነ የማየው ነገር ነው ጆሮዬ ለፊልተር እያደረኩት እያስወጣሁት የማየው ነገር ስለሆነ ይሁን እኔ እንጃ ብቻ ሺዝ ዱዊንግ ቤስት አሪፍ ጥያቄዎች ትጠይቃለች። የሆነ የሚያቅለበልባት ነገር አለ አውቃለሁ፣ ግን እኔ እንጃ እንዴት ባላየ እያለፍኩት እንደሆነ ብቻ ይኸውላችሁ በደንብ የማሂን ነገር ለማየት በደንብ እንዲገለጽላችሁ የምለው ነገር እንዲገለጽላችሁ የቢቦይ ቶሚ ይሄ ምርጫ የሚለው አለ አይደል እነ ነቢል ምናምን እንደዚህ ጀመሆኑ ተሰብስበው ምናምን ነገር እነ ኬሳይን ገር ሰሩትን እንትን ሄዳችሁ ይዩት። ማን ታሶራቸው በኋላ ሆነት እኔ እንደው ኮሜንት አረኩት ለመጀመሪያ ጊዜ ዛኔ ማን በህይወቴ ኮሜንት እንደዛ ጽፌ ያለ በቃ ስቲል ባልጻፍኩት ምለው ኮሜንት ነው ያለው እና ተነቡት ደግሞ ብቻ በአጠቃላይ ማሂ አታሶራም ልምዷ ነው ተረዷል። የዛኔ ያህል ግን ደሞስት ጥሩ የሆነ ኳሊቲ ያላት እና ጥሩ የሆነ ነገርን ይዛችሁ ያንን ባልሰማ ለማለት ሞክሩ። አሁን እሱ ልጅ መንገድ ላይ ቀደሙ ላይ የእንት ነው አለ የሆነ እየሰራበት ነውና የአንድ ብር ሲቹዌሽን ሲፈጠር አሁን ብዙ ሰዎች እኔ ሪሌሽንሺፕ ውስጥ እንደሆንኩ የዛ ሰዓት የአንድ ብር ኤፒሶድ ጊዜ እሺ ሰው አስዩም ያደረገ የነበረው የሆነ እየተባለ የነበረው ነገር አለ። ኢማጂን ምን ያህል በዛኛው ሳይድ ላለ ሰው እንዴት ይረብሽ እንደሚችል ለሱ ትዝ ይለኛል። አንዴ ነገር ስናወራ ለሱ በጣም ሊደብረው ይችላል። ጠይቀነዋል እሱ ራሱ እኮ በጣም ደብሯት ነበር ማህደር ምናምን። እኔ በጣም ነው የደበረኝ። እኔ ለራሴ ከደበረኝ በላይ ለሱ ነው የደበረኝ። እሱ ጠይቀዋል አልደበረኝም ማለት ግን ስቲል በቃ እንዴት ብለህ ነው ወጥቼ ሁላ ሪሌሽንሺፕ ውስጥ ነኝ ብዬ ላወራ ዲስክሎስ ነበርኩኝ። በዛ ምክንያት በቃ ማለት ይደብራል። ቱ ማች ሜንሽን ያጠፋሁት የዛኔ ነው ባይዘው በጣም ነበር የሚያስጠላው። ሶ በቃ በዛን ሰዓት ከፊያንሴሽ ጋር የነበረው ሪሌሽንሺፕ ድብቅ ስለነበረ ሰው ስለማያውቅ ታገናኘው ከአንድ ብር ጋር። ከዛ በዛ መሀል በቃ ሰው የሆነ ነገር እያበላሽ እንደሆነ አይገባውም። አትናገር ነገር አልናገረው ነገር በቃ ማድረግ የምችለው እሱ ሪያሹር ማድረግ ነው። እንደዛ እንኳን ከመሰለ እሱ ምንም ባይመስሎ ሪያሹር ማድረግ አለበት ግዴታ ነው። በቃ ወጥቼ ሁላ ለምን እያልኩኝ ነበር። በጣም ነበር የደበረኝ በጣም እዛ ጊዜ እንትኑ ተጨምሮ ነው የማይክ ችግር ነው የነበረው። የዛኔ የማይክ ምናምን የእሷ በጣም ይጮህ ነበር። ሰዎች የመሰላቸው ተመችቷት ኦቨር ሪያክት እያስሏቸው በጣም ይደብር ነበር። በዚህ አይነት ሞመንቶች ላይ ሶሻል ሚዲያ ላይ ያለ ሰው ስትሆን በስተላይ ሴቷ ደግሞ ወንድ ከሆንክ ችግር ያን ያህል አይደለም መሰለኝ ትንሽ ይደብራል። በሴት ምን ወንድ አንተ ብትሆን ከአሁን በዛ ቦታ የነበርከው አንተ በጣም ልካር ግን ይሻላል። አትሊስት ምን ይሻላል እኔ እንጃ። አሁን በሴት ትንሽ ይደብራል መሰለኝ። በጣም ነበር የሚደብረው። ብቻ እንደዚህ አይነት ሞመንቶችን ኦቨርካም ማድረግ ኦን ዘ ቼን ማሳለፍ የሚችል ሰው ባይሆን ኖሮ አክሰፕት አድርጋ ታልፋለች። የእኔው ግን ሲሆን ትንሽ ይከብዳል ወንዱ ለመቀበል ከአክሰፕቴሽን ቀድሜ መናገሬ ጥሩ ነበር። በጣም ጥሩ ነበር። እናንተ ስራችሁን ተመልከቷል። ስራችሁን የምታረጉትን ያው ኤክስፔክትድ እኮ ነው። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አረግ ማለት የሆነ አሁን እዛ ጋር ሾውን አይቼው ነበረ ስትስቅ ምናምን ያው ልጁ የሚያስቅ ቀልዶችን ሊያወራ ይችላል። ግን እሷ ስትስቅ እዛ ጋር ያለችው ኤክስፔክትድ ነው አይደለ? ሰው እንደዛ ከማሰቡ ወይስ በቃ አሁን እኮ ሌላ ነገር አለ። ሰው ለምን እንደዚህ ያሰበ አይባልም። አሁን እንትን ነው እንደ ኦዲየንስ እሷ ያቀረበችበት መንገድ ሰው የሆነ ኤግዛጅሬት ሆኖበታል። ሰው በቃ ሆነብኝ ብሎ እኮ መልስ ሰጥ በቃ እንደዛ መሰለኝ አለ። መቀበል ማለት መቀበል ነው ስልሽ አንቺ አንድ ኦፍኮርስ እዛ ጋር አንቺ አንድ ነሽ። ከዛ ከ200 ምናምን ሺህ በላይ ተከታይ ያላቸው ያ ሁላ ሰው ያየዋል። የ200 ምናምን ሺህ ሰው ትክክል አይደለም እንዴት እንደዚህ ያስባል አይባልም። ከ200 ምናምን ሺህ ውስጥ 10 ሺው የሆነ ነገር ሊያስብ ይችላል። ይሄ ሁሌም የሰው አእምሮ አንድ አይነት አይችልም። ከዛ ደግሞ ዘይ ነው ኦልሬዲ ሲንግል እንደሆነች ማለት ይታወቃል። እሱ ነገር በራሱ
ምን ያሳስባል? ኦኬ የሆነ ሰዎችን ልታስብ ትችላለች ተብሎ ኤክስፔክት ነው ደግሞ ቆይ ከዛ ደግሞ ማለት ነው ብዙ ጊዜ ወቸጉር ቲሙ ራሱ ማሂን ስለመዳር ነው የሚያወራው እና ምንድነው እኛ ኤክስፔክት የምናደርገው ምንም የላትም ሲንግል ናት ምንም አይነት ሪሌሽን ውስጥ አይደለችም ሶ ብዙ ጊዜ አክት የምታደርገው እሷ ኢቨን በቃሏ ፈልጉልኝ ብላ ታውቃለች ማለት አይ ነው የቀን ሊሆን ይችላል ምናምን ግን ሆነ ምንም የሆነ ሰው አንድ ብሎ ሊረዳ ይችላል የሆነ ሰው ደግሞ ሲሪየስ አድርጎ ሊወስደው ይችላል ምንም እሱ እንደዚህ እንትን የሚያባበል ነገር አይደለም ግን ጀስት መጀመሪያ እሷ ነፃ ሰው ነኝ ብላ ስለምታስብ ማንም ሰው እንደዛ ሊያስባት ይችላል ከዛ ደግሞ ማይኩ የእነሱ ችግር ከነበረ ችግሩን የሚያውቁት እነሱ እንጂ ኦዲየንስ ሊያውቅ ይችላል ስለ ኦዲየንስ አይደለም አይ በቃ ማለት ያው በመሀል ዝም ብሎ ኦዲየንስ ገባ እንጂ ታርጌቶቹ እኛ አይደለም ማለት ያው እኛም ኦዲየንስ ማን እንደሆነ እኛ ጋር አይደለም ጉዳዩ እሺ በኋላ እንትን ባደርግ ይደብርሃል እንዴ? ኦሬዲ ደብሮኛል። ደብራችሁ አስጠልታችሁ ያንንም እንትን አልሰጠኝም። ያንን ፕሪቪሌጅ ራሱ አልሰጠኝም። ከዛ ደግሞ ሃፒ በርዝዴይ ምናምን አይሚን ቆይ እኔ አሁን ያልገባኝ እሺ፣ በእርግጥ እነሱ ሁለቱም በደንብ እንትን ከፍ ያሉ ስለሆኑ እና ስለሚታወቁ እንተዋወቃለን በሚል እንደዛ ሊሆን ይችላል። ግን የምር ሶሻል ሚዲያ እንደዛ ነው ወርክ እያደረገ አይደለም። እንትናን እያስፈቀደ ነው ምናምን ስራ የሚሰራ አይደለም። ሲጀምር ስራው ራሱ ኤግዛጁሬት ማድረጉ አይደለ? ኦኬ ይሄን ነገር ብለህ ቼክ እንድታደርግ የሚያደርገው አንደኛ እሱ ነው። እንትን ቢዝነስ ዋይዝ እንደዛ ነው። ግን ከዛ ውጭ ግን እኔ ሲጀምር አልታየኝም ማለት የትኛው መንገድ እንደዚህ በጣም ሆት ሊያስደርግ እንደሚችል ምናምን እንደዚህ ይሄ በጣም ግርግር ሊፈጠር እንደሚችል ምናምን አይዶን እኔ ለእኔ አልታየኝም። ግን የምር ደግሞ ሶሻል ሚዲያ ላይ እንደዛ ነው ወይ አሁን እሷ እንደዛ ነው ወይ እየሰራች ያለችው የሆነ ነገር ስትሰራ የሆነ ሰው ደውላ አስፈቅዳ ምናምን ነው ወይ ስለምንተዋወቅ ግን እንደዛ ቢያደርግ ጥሩ ነበረ። ኦኬ እሺ። ከዛ ደግሞ ብሎክ ማድረግ ምናምን ኦኬ እሺ፣ እሱም የራሷ መብቷ ነው። ተባባለ ሰዎች የሆነ ብቻ በጣም ነው ያፈርኩብህ። ባይዘ አይደረግም ለሌላ ሰው ለእኔ ችግር የለም። አሁን ልክ ቤይኩ እንደዚህ ያደረገ ምናምን የሚል ቪዲዮ ቢመጣ ያላረከውን ነገር ማለት ሪፖስት ባደረገው አስበዋል። ይደብረኛል። አይደረግም እንጂ ለምን ታደርገዋለህ? እውነትም ሆነ ውሸትም ሆነ ዋይሪው እንትን እንዴት ነው እንጃ። በአካል የምንተዋወቅ ሰዎች የሚደብረን ነገር እንተዋወቃለን። በቃ ምንም በቃ ወደዚህ የለውም። የሚደብረን ነገር ደግሞ አለ ሲነካብኝ የማይመቸኝ ነገር አለ። ስትሉኝ የማይመቸኝ ነገር ሆናል ሊሆን ይችላል እና መብት አለፈው። በቃ ስለምንተዋወቅ አላማው ምንድን ነው? ኦልሬዲ ይተዋወቃሉ። ተዋውቀን እንዴት እንደዛ አረግ ግን እሱ ደግሞ ኦልሬዲ ሚዲያውን የሚጠቀመው በቃ አሁን የእሱን ደግሞ የእሱን ቅድም እያየን ነበር። አይተቀነጨጨባ ምንድነው እሱ ያለው ስራው ምንድነው? ኦልሬዲ የሚላክለሽን ነገር የእሱ ምላሽ እናያለን። ግን ማለት ነው እንደ ቲም ግን ላያዩት ይችላሉ ይሄን ቪዲዮ ዳዝማተር ግን እንደ ቲም ግን ወቸው ጉድ አይኖ ሰፖርት ማድረግ አለባቸው የእነሱን ቲም። ግን እዚህ ጋር ግን ለመሰለሽ በቃ አሁን ኦቢየስ ግልጽ ሆኗል። ነግራቸዋለች። ኢቨን ለቤኪ ነግረዋለች። እዚሁ ላይ ማን ነው ብሎክ አድርጌ ያለ የሆነ ሰው ምናምን ብላ ነግረዋለች። ማን ነው ቀጥታ ስም ጠርታ ነግረዋለች። ሰው አውቋል። ከዛ በኋላ ገዝታቸው ነበር። ከዚህ ላይ ቀርበ ያውቃል። አዎ ገዝታቸው ነበር። እሱ አልነበረችም ኦቢየስሊ። ከዛም በፊትም እኮ ታውቋል። ሰው ብሏል የሆነ እንትን እንዳለባቸው ለዛ ነው። ግን እንደወቸው ጉድ ግን የሆነ ጊዜ ላይ ይሄ ምንድነው የእኛን ቤተሰብ ከነካ ከኛ ጋር ሁሉ ነገር ያበቃል ሀል አይነት ነገር ከሆነ ማለት አይመጣውም። እንደ ሚዲያ የምር አይመጣው። በቃ የሆነ ሰው እኮ እዚህ ውስጥ እኮ ማለት ነው ጀስት መሆን ያለበት እንደው ወይ ስለ እንደዚህ አይነት ሮዝ ጉዳይ ስለ እንደዚህ የተወራው ኢቨን በቃ ከት አድርገው ቢያወጡ ማለት ምንም አስፈላጊ አለ ወይ ማቅረብ ፈልገው ካልሆነ በስተቀር ሜይቢ እሱም ቢዝነስ ነው። ለነሱ ቢዝነስ ነው። ኦፍኮርስ በቃ ሶሻል ሚዲያ እንደዚህ ነው የሚሰራው። እኔ አላውቅም። አሁንም እኮ እነሱ እንደዚህ እሱን ቪዲዮ ሰራ እነሱም እንደዚህ ያለው ምናምን ተጫውተዋል። ሁለቱም ቪው አግኝተዋሉ። በቃ ሰም ደርሶ ሰጥ ለወቸው ጉድ ምናምን ሳይሆን ለራሷ ለማይሄ ማለት ነው።
ምንድን ነው ነገሩ? የቆየ ኬዝ መስሎኝ ነበር። ዲፕሎማትን ብለዋል። ዲፕሎማትን ኦልሬዲ ቆጥራ በቃ ቃል እንትና ተብሎ ስም ነው እሱ የሆነ ሰዓት እንደውም ቪዲዮንም ምናምን አስገብቶ ተናግሮ እሺ እና እንደ አዲስ ተነስቶ ምናምን ስም መጥራት አልፈልግም፣ ግን እያደረገችበት ያለው ወይ ውስጥ የሚያስጠላው የእሷ ተከታዮች አድናቂዎች ምናምን ተረጋጉ። በወረቀት ደረጃ ተጽፌ እያንዳንዱ ጥያቄዎች ቁጭ ብዬ አይቼ ምናምን ነው የራሱ የመጣሁት። ከቪዲዮን ጀምር የአንድ በር ሲቹዌሽን ላይ እኔ ምንም ኢንቮልቭ ያደረኩት ነገር የለም። ቪዲዮ ኮመንት የተሰጡትን አነበብኩ። ዛሲት ምንም ያጋገልኩት ነገር የለም። አይ ይሄ ያወራው ነገር ትክክል ነው። ያው ስራው ትክክል ነው። እንትን እንደዚህ አይነት ጀጅመንት አሉስ አጋው ግን እንደዚህ አይነት ጀጅመንት አሉስ ግን ያረጋው ግን እንደዚህ ኤግዛክትሊ ያው ቪዲዮ ኦልሬዲ አለ። እዚህ ጋር ቆን አንዱ ወይ ፕራይቬት ቀርሞ ካላረጋው ወይ ካላስጠፋ ማለት አለ ቪዲዮ ጀስት ያረጋው ኮሜንት ነው ያነበው። ኮሜንት የለም ምናነበብከልኝ ከሆነ ያው እሱ ቪዲዮ ስለቀረጸበት ነው ልዩነቱ እንጂ ቪዲዮ ኮሜንቱ ለምሳሌ እኔም ላነበው ይችላል፣ ቤኪ ማንበው ሊሆን ይችላል ኮሜንቱ ለራሱ ማለት ነው። ልዩነቱ ምንድነው? እሱ ቪዲዮ ካሜራ ደቅኖ ቪዲዮ ሰራበት፣ ያው ገንዘብ ሰርቶበታል። ዋናው ነገር ስራው ስለሆነ ማለት ነው። እንግዲህ ለምን ገንዘብ ሰራበት ካልሆነ ኮመንት ማንበብ ማጋጋል ሲቹዌሽን ለሷ ከሆነ ከመሰላት አብሶ ሶሪ ለሱ ግን አይደለም። በቃ ሰው እዛ ጋር አስቴት የጻፈውን ነው የተናገርኩት። እንደዛ ያህል ነገር እንትን የሚል ነገር አይደለም። ከዛ ደግሞ የማይክ ችግር ስለነበረ ነው ቦግ ያለው ምናምን ነው አሶራሙ ያው ከዚህ አሁን እንደ እንትን እሱ እንደ ስሜታዊ የሆኑ ምናምን ሊሆን ይችላል። የማይክ ችግር አጋጥመው ወይ ላጋጥም ይችላል፣ ግን ያው ኤዲት ይደረጋል ነው። አይ በቃ እሺ ቶ ኤዲቲንጉ ምናምን አላፊ እሱ ዘላይውና በቃ እነሱ ያለውን ሰው ያለውን ነው የምትቀበል መጀመሪያ። አሁን አንቺ የሆነ ሰዓት ላይ እንትን ሲል የግል ይሄ ፐርሰናል ነገር ሲሆን እኔ አልቀበልም ምናምን ብለሽ የሆነ የምትገግሚው ነገር ይኖራል። ግን ኦብቪየስሊ ግን በቃ እነሱ ካሉ ኦኬ እሺ ስራቸው ነው። ኦኬ እሺ አልተደረገ እነሱ አልነበረም ብለሽ ልትከራከሪ አትችይም። በቃ ስንትናችን ተበላሽቶ ነበር። እሺ ተበላሽቶ ነበር። እሱን ማስተባበል አልነበረም ብሎ እርግጠኛ መሆን ተገቢ። ኤፒሶዶች ላይ ብዙ ኤፒሶዶች ላይ ተብሎ ነበረ ከዛ በፊት የነበሩት ኤፒሶዶች ላይ። ከዛ በኋላ እሷ የሰጠችው ምላሽ ምንድን ነው? በቃ ከዛ እንደውም ካልተሳሳኩኝ ሌላ ፖድካስት ላይ እኛ እናስወራለን፣ ግን ደስ የሚለው ማናስወራኩና እንደዚህ ነገር ከሆነ ነው ለሲቹዌሽን ብለን ነው እንጂ ይዛ አይደለም ተባለ። ከዛ ውጭ ደግሞ እንደዛ ብሎ ወቸጉር ላይ እንደዛ ተብሎ ማለት ብዙ ጊዜ ኮሜንት ሰጥቷቸዋል። ኦብቪየስሊ እንዳንተ ብዙ ጊዜ ወቸጉር ላይ አይ ነው እኔ ወደዋለሁ እሱ ነገር ይሁን ማለት ይሄ ፎርማል አይደለም። በቃ እንትና አውርቶ እስኪጨርስ ምናምን አይጠበቅም። አንዳንዴ ደስ አይልም የሆነ ገዝቱ የምር በጣም የሚያወራው ቁም ነገር ኖሮ ምናምን እኔም የሚዳብረኝ ነገር ገባል። በቃ አሁን እዚህ ጋር እኔና አንቺ አስተለያይ አንቺ አሁን እሱ አይመችሽም፣ እኔ ደግሞ ደስ ይለኛል። ለምን ደስ ይለኛል? ይሄ እንትን አይደለም ሜንስትሪም ሜዲያ አይደለም ምናምንና በጣም ፎርማል ነገር ሲበዛበት ደስ ይለኛል። ጀስት ሰው በቃ ይሄ እኔ የተረዳሁት እንትኑ የወቸው ቡድን ፖድካስቱን ራሱ የተረዳሁት እንዴት ነው? ጀስት ፋሚሊ ቫይብ ነው የሚኖረው። ከዛ የሆነ ገስት ይመጣል መጀመሪያ ሻይ ቡና ይላሉ ምናምን ይግባባሉ በደንብ። ከዛ ቀለል ብሎ ጀስት በቃ እንደ ጓደኛ እንደሆነ። ስለዚህ ጓደኛ ሲያወራ ጣልቃ ትገቢበት እና ለዛ ነው ማየው ራሱ ነው በቃ ይሄ ጓደኛ ወሬ ስለሚመስለኝ ነው ማየው። ግን እኔ ደግሞ ምን ብዬ አስባለሁ መሰለህ አንዳንድ ገስቶች አሉ ሪሊ በደንብ የምንፈልጋቸው እሱኛው ፓርት ላይ ሲሆን ቢያንስ ነገሮችን በጣም አረጋ ማለት ሁሌ የማይገኙ አሉ አይደለ? ሚዲያው ላይ የማታገኛቸው ትልልቅ እንትኖች አቅርበዋል እና በደንብ ማውራት መስማት የምትፈልግ ይባሉ ብለሽ ምናምን የማጠብቂያቸው እነሱ ጋር ሳይሆን ሲሆን በቃ ይናድዳል። ያ እነሱ ጋር ሲሆን እንደዛ ባይደረግ ደስ ነው። ባይደረግ እንደዛ አሪፍ ነው። ከዛ ውጭ ግን በቃ ይመችኛል። አሁን እዚህ ጋር እንኳን ራሱ ሁለት አይነት ወደ ስላላቸው እነሱ እንደዛ አለ። የምር ግን ያለው ትክክል ብለዋል። እንደዛ ብለው ስለሚያውቁ ማለት ነው። ማየት ከፈለጋችሁ ሌሎም እዚህ ጋር አስቀምጥላችኋለሁ። የቢቦይቶሚ የምርጫ የሚለው ቪዲዮ አለ። በድጋሚ ስለዚህ ቪዲዮ ያነሳላችኋለሁ። በደንብ ባክግራውንድ ላይ ስሟት። የኔ ችግር ከሆነ ንገሩኝ። ከጾታ ጋር የተገናኘ ሙያ ያለ እኔ ሴት ስለሆንኩ ነው እዚህ ጋር ያለ ትክክል አለው። ሴት ስለሆንኩ ነው አለች ብላለች።
ሴት ስለሆንኩኝ ነው እንደዚህ የተናገረኝ አለ ሳይሆን እንደዛ አለችም። ጀስት ሴት ላይ ስለሆነ ያው እንትኑ በጣም ይገናል። ያ ሪሌሽኑ ላይ ሴት የሴት ነገር እንደዚህ አይነት ነገር ያው እንደ ባህላችንም ኦፍ ኮርስ የሚታሰበው ነገር ለይሄ የተወራው ነገር ምናምን በቃ አልፈነዋል። እሱ የተወራው ነገር ግን እኔ ሴት ስለሆንኩኝ ሴት ላይ ይገናልና ባይሆን አሪፍ ነበር። ኢቭን ወንድ ቢሆን በተቃራኒው እሱ ላይ ተወርቶበት እሱ ሚዲያ ላይ እየሰራ ቢሆንና እሱ ላይ ተወርቶበት ቢሆን ያለው ኖርማል ይሆን ነበር። ይለያያል። እንደዛ ነው ለማለት ይፈልጋል። እዚች ጋር ግን መበላት ሳይሆን እንትን መሰለኝ ትንሽ ስሜታዊ ይሆናል። በቃ እያንዳንዷን ነገር አንዳንድ ስሜት ብዙ እንትን ያሉት ነገሮች ይኖራሉ እኛ ማናውቃቸው ብዙ የተፈጠሩ እኔ ተረዶት እንደዛ ስሜታዊ ስለሆነ በደንብ ዲቴይል እንትን አላለውም ወይ ደግሞ ዘይ ሜኪንግ ዘይ ኩኪንግ እኛ ኩክድ እየሆኑ ሊሆን ይችላል። ምንም ከሴት ጋር የሚያገናኘው ነገር የለም። አይኖች ብቻ ግን ምላሽ ሰጥተዋል። ከዛ ግን አለ የሆነ ቪዲዮ ሰሞኑን በየቲክቶኩ እና ሶሻል ሚዲያው ላይ ታገብኛለሽ ጥያቄ እንዲሁም ሽምግልና ይህ ቪዲዮ ሰራ። ከዛ እዚህ ጋር ማን አለ? የመጀመሪያ ቪዲዮ ማይና እዚህ ጋር ማን አለ? ማሂ እና ያለሽ እና ይህ ቪዲዮ ተሰራ። ሶሻል ሚዲያው ላይ ታገብኛለሽ ጥያቄ እንዲሁም ሽምግልና የሚልኩ የማህበራዊ ሚዲያ ተጽዕኖ ፈጣሪዎችንም ጭምር እያየው በደስታቸውም ደስ ተሰኘው። ለምን እኔም ቀለበት አላደርግም ብዬ አሰብኩኝና እሷንም እና ፕራንክ አረግን። አይ ፕራንክ አረገን። እኔ ግን የምር ፕራንኩን ፈልጎት ነው ወይስ ሮስት እያረጋት ነው የሚል ጥያቄ ተነሳብኝ። እንግዲህ መልሱ ለነሱ ኤኒዌይስ እንደዛ ነው ነገር እና ያለው ሲቹዌሽን ቪዲዮ ለኔ እንደ ሮስት ነው ያየሁት። እኔ እንደ ሮስት ነው እቺ ቪዲዮ ያየኋት። ዛሬ በጣም በቃ ብዙ ፋይቶች ነበሩት ያለሽ ግን አንድ እንትን አለና አንድ ከእንትን ማህበር መልእክት አለ። እቺ መልእክት ስሟት። ተልኮላችሁ መልእክት አላችሁ። ጫት ቃሚ ምሁር ነው። ጫት ቃሚ እንዲው እንትን አንስታይን በለው። ጫት ቃሚ በጣም ነው የሚያስበው። ጫት ቃሚ እንደ ጫት ቃሚ ደግሞ ቂጣ ራስ አለ እንዴ? ምንም ከስተቱ የማይመር ማለት ማታ ምርር ነው የሚለን። ማርያምን ሀቁን ለመነገር ማለት በቃ ማልቀስ ነው የሚቀረን። እሪ ብለን ድብን ብለን ማለት ስቅስቅ ብለን ማልቀስ ነው የሚቀረን። አያ እንዳትጀምሩ እንዳትገቡ። እኛም መሮናል፣ መውጫው ጠፍቶናል። ለእኛም ጸሎት አድርጉልን። መውጫው ማለት ነው በቃ ግራ ግብት ነው ያለን። አዲስ ጫት ለመግባት ምናምን ነገር ያሰባችሁ ሰዎች ካላችሁ ማለት እንዳትሞክሩት። እኛም ማለት ነው ማርያምን ስር አድርጎን ማለት ነው መውጫው ጠፍቶን። በቃ ይሄ ነው የዛሬ መልእክታችሁ ይሄ ነው። ለእናንተ የተላከላችሁ መልእክት ነው። በጣም ስልችት እንዳላላችሁ ተስፋ እናደርጋለን። የሆነ ቀን አሁን ላታዩት ትችላላችሁ። የሆነ ቀን ይሄን ቪዲዮ ቁጭ ብላችሁ እንደምታዩት ቡና እየጠጣችሁ እንደምታዩት ተስፋ እናደርጋለን። ለሆነ ቀን የተቀመጠላችሁ ቪዲዮ ነው። ልክ ያያችሁት ቀን ላይክ፣ ሰብስክራይብ ምናምን ሼር እያደረጋችሁ እንግዲህ ቤተሰብ ነው የምንለው። እዛ የሆነ ጊዜ በደንብ ፋሚሊ እንደምንሆን ተስፋ እናደርጋለን። ይመቻችሁ። ዛሬ በቸርስ ነው ቻው የምንላችሁ። ቸርስ። ሰላም ሁኑልን። ባይ ባይ።